እንኳን ደስ ያላችሁ። ዛሬ በጣም የለፋንበት ረጅም ጊዜ ከኛ ጋር የቆየ ልጃችንን አንድ ወር ልደቱን አክብረንለት በደስታ ጥሩ ሆኖልን ወደ ቤት እየሸኘነው እንገኛለን። እንዴት ነበር? ብዙ የተደበላለቀ ስሜት ነው እየተሰማኝ ያለውና የልብ የሚያውቅ እግዚአብሔር ነው። በጣም ደስ ብሎኛል። ሲቀጥል ደግሞ በእናንተ በጣም ከሚገባ በላይ ደስተኛ ነኝ። እንደ ሐኪም ሳይሆን እንደ ቤተሰብ ነው ነገሮችን ትሪት የምታደርጉትና ለእናንተ ያለኝ አክብሮት እንዴት እንደምገልጥ አላውቅም። ሁላችሁንም ዶክተሮቹንም ስታፎችን የተለያዩ ባለሙያ ያላችሁ በሙሉ የእግዚአብሔር ውለታችሁን ይክፈል። ላባችሁ ጠብ አድርጋችሁ 24 ሰዓት ተጋላችሁ ልጁን የተናጠቃችሁትና በጣም ደስ ብሎኛል። በሁላችሁም በጣም ደስተኛ ነኝ። እቺ ቀን ደግሞ በጣም የተለየች ቀን ነች። እኛ ደግሞ ግንቦት 6 ደግሞ አጋጣሚ ነገር 9ኛ ዓመታችን የጋብቻችን ፕሮግራም እናከብርበት ቀን ነው ግንቦት 6 እና መገጣጠሙ ራሱ በጣም የገረመን እና እያሰብነው ነበር። በ5 በ6 ቢወጣ ቢሉ ሁሉ እያለችን ሰሞኑን እያወራች ነበርና የእግዚአብሔር ነገር ግን ይሄው ነገሮች ሁሉ ተቀናጀ። በጣም አመሰግናለሁ። በጣም ደስ ብሎኛል። ቴንክ ዩ። ሲመጣ በጣም አስጨናቂ ሁኔታ ላይ ነው የነበረው። ኦክሲጅን መጠኑ በጣም ዝቅተኛ ነበረ። አተነፋፈሱ ጥሩ አልነበረም። ኦልሞስት ከሞት አፋፍ ላይ የነበረ ልጅ ነው። በጣም አስጨናቂ ሁኔታ ነው የነበረው። ከዛም በኋላ የነበረን ቆይታ በጣም አስጨናቂ ነበረ። እግዚአብሔር ይመስገን አሁን ደግሞ ነገሮች ተስተካክለው ሁሉ ነገር ጥሩ ሆኖ በሰላም ወደ ቤቱ እየሄደ ይገኛል። ቤቢ እንግዲህ ዶክተር እንዳለችው በጣም ክሪቲካል ቤቢ ነበር። በጣም ብዙ ነገር ተደርጎለታል። ዛሬ ግን ሁሉ ነገር ተሻሽሎለት ወደ ቤቱ ይሄዳል። በጣም ደስ ብሎናል ሁላችን።